ሰላም ቅዱሳን እግዚአብሔር ቤተሰቦች፣ ሰላምታዬ በያላችሁበት ቦታ ሁሉ በጌታ በኢየሱስ ስም ይድረሳችሁ እላለሁ። ከዚህም ቀደም በኢትዮጵያ ሐዋርያዊት ቤተክርስቲያን የወጣሁበትን ዋና ምክንያት ግልጽ በማድረግ በተለይ በጌታ በኢየሱስ ክርስቶስ ላይ ባለው የተሳሳተ አስተምህሮ ላይ የቤተ ክርስቲያኒቱ መሪዎችና አገልጋዮች እንዲሁም ምዕመናን ሁሉ ይሰሩባቸው ዘንድ ብዬ የተለያዩ መልእክቶችና ትምህርቶችን ሳስተላልፍ መቆየቴ ይታወቃል። እነኚህ ትምህርቶች ሕዝቡን ወደ ሲኦል ይዘው ከመሄዳቸው በፊት ዛሬም ይሰሩባቸው ዘንድ በማሳሰብ ከዚህም በኋላ ከዚህ ቀደም አደርጋቸው እንደነበሩ በተለያዩ ርዕሶች ላይ መልእክቴን የማስተላለፍ መሆኔን እየገለጽኩ በሚቀጥሉት ጊዜያትም በዚህ ትምህርቶች ላይ በተጨማሪም በተለያዩ ርዕሶች ላይ መልእክቶችና ትምህርቶችን የማስተላለፍ ስለሆነ ከዚህም ቀደም ታደርጓቸው እንደነበሩ መልእክቶቼን ሼር፣ ሰብስክራይብ በማድረግ ለብዙዎች ይደርሱ ዘንድ ተባበሩኝ ዘንድ በዚህ አጋጣሚ በትህትና እጠይቃለሁ። አመሰግናለሁ። ዛሬው መልእክቴ ከሁለተኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 16 ጀምሮ ያለውን ቃል በማንበብ እቀጥላለሁ። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን ይላል። ቅዱሳን የእግዚአብሔር ሰዎች፣ ዛሬ ከዚህ ካነበብኩት ከእግዚአብሔር ቃል መነሻ በማድረግ ስለ ጌታ ስለ ኢየሱስ ክርስቶስ ሐዋርያው ጴጥሮስ የተናገረውን ነገር ትንሽ ለመናገር እፈልጋለሁ። ስለ ጌታችን ስለ ኢየሱስ ክርስቶስ ማንነት በዚች ምድር ላይ ከሚኖሩ ማናቸውም ሰዎች ሁሉ በላይ ቢናገሩ ቢገልጹ ትክክል ናቸው የሚባሉት በማርቆስ ወንጌል ምዕራፍ 3 ቁጥር 14 ላይ እንደተጻፈው ከእርሱ ጋር እንዲኖሩና እንዲሰብኩ ከተመረጡት ከሐዋርያት በቀር ማናቸውም ሰዎች ሊገልጹና ሊያብራሩ ይችላሉ ቢባል ስህተት ይሆናል። ስለዚህም ነበር ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይም ከቁጥር 27 ላይ እናንተ ከመጀመሪያ ከኔ ጋር ስለነበራችሁ ትመሰክራላችሁ በማለት የተናገራቸው። በሐዋርያት ሥራ ምዕራፍ 10 ላይ ሐዋርያው ጴጥሮስ ከዚህ ቃል መነሻ በማድረግ ነው በሐዋርያት ሥራ ምዕራፍ 10 ከቁጥር 35 እስከ 43 ድረስ ስናነብ እንዲህ የሚለውን ቃል ተናግሮ የምናገኘው። ከእርሱ ጋር የበላን የጠጣንም እኛ ነን፣ ለሕዝብም እንድንሰብክና በሕያዋንና በሙታን ላይ ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን በማለት ስለ እርሱ ስለ ጌታ ስለ ኢየሱስ ክርስቶስ ትክክለኛውን ነገር ሲናገር እናያለን። ሐዋርያው ጴጥሮስ ከእርሱ ጋር ከበሉና ከጠጡ አብረው ከነበሩ ከተጠሩትም ሐዋርያት መካከል አንዱ እንደነበረ ሁላችንም እናውቃለን። ይህ የሐዋርያው ጴጥሮስ ንግግር በእግዚአብሔር ቃል ውስጥ ለእርሱ ተልከው ከነበሩ ሰዎች መካከል እግዚአብሔርን ቃል መነሻ በማድረግ እየተናገሩ ከነበሩት ሐዋርያት መካከል አንዱ እንደነበረ እናስታውሳለን። ይህ የሐዋርያው ጴጥሮስ ንግግር በመጽሐፍ ቅዱስ ውስጥ ከተጻፉ ነገሮች አንዱን ቃል ያስታውሰናል። ይህም በሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 44 እስከ 48 ጌታ ኢየሱስ ክርስቶስ ስለ እነርሱ የተናገረውን ነገር ያሳየናል። ቃሉም እንዲህ ይላል፣ እርሱም ወይም ጌታ ኢየሱስ ክርስቶስ ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጻሕፍትን ያስተውሉ ዘንድ አይምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣
በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አላቸው ይላል። እግዚአብሔር ይመስገን። ይህ የሐዋርያው ጴጥሮስ በሁለተኛው መልእክቱ ላይ የተናገረው ቃል ይህንን ቃል የሚያጸናልን እንደሆነ ብዙዎቻችን እናውቃለን። ሐዋርያው ጴጥሮስ በሁለተኛው መልእክቱ ላይ በተራራው ላይ ማለትም በማቴዎስ ወንጌል ምዕራፍ 17 እና በማርቆስ ወንጌል ምዕራፍ 9 ላይ እንደተጻፈልን ጌታ ኢየሱስ ክርስቶስ እርሱን ሐዋርያው ጴጥሮስን ዮሐንስንና ያዕቆብን ይዞ ወደ ረጅም ተራራ ይዟቸው እንደወጣ ቃሉ ይነግረናል። በዛም ስፍራ ላይ ስለሰሙት ቃል ነበር ሐዋርያው ጴጥሮስ የተረከልን። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስ መምጣትና ኃይል አስታወቅናችሁ። ከገናናው ክብር የት የነበረው ገናና ክብር ነው። እዛ ሰማይ ያለው ከሱ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ያ ድምፅ በመጣ ጊዜ እኛ እዛ ነበርን አለ። ይህንን ነገር ሁሉ ሰምተናል አለ። ምንም ያህል እነኝን ነገሮች ብንሰማም ከነኚህ ከሰማናቸው ወይንም ካየነው ነገር በላይ እጅግ የጸና የትንቢት ቃል አለን በማለት ይናገራል። የትኛው ነው የትንቢት ቃል ብለን ስንል ስለ ጌታ ስለ ኢየሱስ ክርስቶስ አስቀድመው የተነገሩ ቃሎች አሉ። ምናልባት እነኚህ ነገሮች ያያችኋቸው ነገሮች ናቸው እንጂ ቃል አይደሉም፣ ስለ እሱ የተጻፉ አይደሉም እንዳትሉን እጅግ የጸና የትንቢት ቃል አለን በማለት ሲናገር እናየዋለን። ሐዋርያው ጴጥሮስ ስለ ጌታ ስለ ኢየሱስ ክርስቶስ ከመጽሐፍ እየጠቀሰ ከተናገረባቸው ቦታዎች መካከል በዚህ መልእክቴ ጥቂቶቹን ብቻ ላሳያችሁ ሞክራለሁ። በሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 22 እስከ 38 በምናገኘው ስፍራ ላይ ሐዋርያው ጴጥሮስ መንፈስ ቅዱስ ተሞልቶ በተናገረ ሰዓት ላይ ይህንን ጥቅስ ጠቅሶ ነበረ። ከቁጥር 22 እስከ ቁጥር 38 ድረስ የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ በማለት ስለ እርሱ ዳዊት ተናግሮ የነበረውን ነገር በዚህ ስፍራ ላይ ሲጠቅስ እናያለን። ወገኖቼ የሚቀጥሉትን ቃሎች እናንተ እንድታነቡ እጋብዛችኋለሁ። በተጨማሪም በሐዋርያት ሥራ ምዕራፍ 3 ላይ ከቁጥር 11 ጀምሮ እስከ 26 ድረስ በምናገኘው ቦታ ላይ ሐዋርያው ጴጥሮስ አሁንም ያ በጌታ በኢየሱስ ስም ከሽባነቱ በተነሳው ሰው ምክንያት ለተሰበሰቡ ሰዎች ሁሉ ከተናገራቸው ነገሮች መካከል ይህንን ቃል እናገኛለን። በተለይ ከቁጥር 22 ጀምረን ስናነብ ሙሴ ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚናገራችሁ ሁሉ እርሱን ስሙት፣ ያንንም ነቢይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናገሩ ይላል። ስለ የትኛው ወራት? ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ በሥጋ ተገልጦ ስለተናገረበት ወራት፣ ያንን ዋጋ ስለከፈለበት ወራት ከሳሙኤል ጀምሮ ብዙ ነቢያት እንደተናገሩ ይተርክና እንዲህ ይላቸዋል የእስራኤልን ሰዎች፣ እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገውን የኪዳን ልጆች ናችሁ። ለእናንተም አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። ማን የሰደደው? እግዚአብሔር። ማንን? ብላቴናውን በማለት ይናገራል። በተጨማሪም አንዳንድ ጥቅሶችን እናንተ እንድታዩዋችሁ ብጠቁማችሁ ሐዋርያት ሥራ ምዕራፍ 4 ላይ ከቁጥር 8 ጀምሮ እስከ 31 ባለው ብታነቡ አሁንም ሐዋርያው ጴጥሮስ የተጻፈውን ጥቅስ እየጠቀሰ ሲናገር እናየዋለን።
በሐዋርያት ሥራ ምዕራፍ 5 ላይም ከቁጥር 29 እስከ 32 ስታነቡ አሁንም ሐዋርያው ጴጥሮስ ከብሉይ ኪዳን ዘመን ስለ ክርስቶስ የተጻፉትን ነገሮች እየጠቀሰ ሲናገር እናገኘዋለን። በተለይ በሐዋርያት ሥራ ምዕራፍ 10 ላይ ከቁጥር 34 እስከ 47 ድረስ ያለውን ደግሞ ስናነብ ነቢያት ሁሉ ስለዚህ ይመሰክሩለታል በማለት ስለ ጌታ ስለ ኢየሱስ ክርስቶስ አስቀድሞ የተጻፈውን ቃል ሲጠቅስ እናገኛለን። ውድ የእግዚአብሔር ሰዎች ሆይ ልክ ሐዋርያው ጴጥሮስ እንደተናገረው የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስ መምጣትና ኃይል አስታወቅናችሁ እንዳለ በዚህም ዘመን በተለያዩ ምሳሌዎችና በተለያዩ በሚያማምሩ ንግግሮች ድምፃቸውን ከፍ እያደረጉ በሚናገሩ አገልጋዮች ምክንያት የጌታ የኢየሱስ ክርስቶስ ማንነት ሊሰወርና ሊደበቅ አይገባውም። ምክንያቱም ይህ ከተሰወረ የሰው ልጆች መዳን ተሰወረ ማለት ነውና። በቅርቡ በኢትዮጵያ ሐዋርያዊት ቤተ ክርስቲያን መልቲ ሚዲያ ላይ የቤተ ክርስቲያኒቱ አገልጋዮች ቀርበው የማቴዎስ ወንጌል ምዕራፍ 22ን ከቁጥር 41 እስከ 42 የተጻፈውን መነሻ በማድረግ ስለ ክርስቶስ ምን ይመስላችኋል በሚል ርዕስ ያስተላልፉ የነበሩትን መልእክቶች እኔም ደርሶኝ ለመስማት ሞክሬ ነበረ። እጅግ በጣም የሚገርመው ጥያቄውና መልሱ እዛው ተጽፎ ሳለ አገልጋዮቹ የራሳቸውን ትምህርት ለማስተላለፍ ሲሉ የሄዱበት ርቀት እጅግ በጣም ያስገርማል። ለመናገር እንደፈለግኩት ጥያቄውም መልሱም እዛው ጋር ተጽፎ ነው ያለው። እነሱ ግን ላስተምሯቸው ይመቻቸው ዘንድ ቃሉን እንደተለመደው በመቁረጥ ስለ ክርስቶስ ምን ይመስላችኋል በሚል ርዕስ ብቻ ብዙ ርቀት ሄደው ነበረ። መጽሐፉ ምንድነው የሚለው? ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው በማለት ነው የሚናገረው። የማንስ ልጅ ነው ለሚለው ምላሽ ነው የተፈለገው። እዛው ቦታ ላይ ፈሪሳውያን እየመሰላቸውን ነገር ሲናገሩ፣ ጌታ ኢየሱስ ክርስቶስ ግን እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ለመግለጽ ሲል መልሳቸው ትክክል እንዳልሆነ እንደመለሰላቸው እናያለን። በቀጣይ በእነኚህ ርዕሶችና በሌሎችም ላይ ትምህርቶችን አቀርባለሁ። ተባረኩልኝ ይላለሁ።